ሰላም ጤና ይስጥልን ክቡራትና ክቡራን የቻናላችን ተከታታዮች እንደምን ዋላችሁ። የሰዓቱን ዜና ይዤላችሁ ቀርባለሁ። ከዜናዎቹ ጋር አብራችሁኝ እንድትቆዩ በአክብሮት ተጠይቃለሁ። በቆጵሮስ የሚገኙ አስቸኳይ ካልሆኑ ስራዎች ጋር የተያያዙ ሰራተኞችና ቤተሰቦቻቸው ሀገሪቱን ለቀው እንዲወጡ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ፈቃድ መስጠቱን በቆጵሮስ የሚገኘው የአሜሪካ ኤምባሲ ገለጸም። መስሪያ ቤቱ ከደህንነት ስጋት ጋር በተያያዘ አስቸኳይ ካልሆኑ ስራዎች ጋር የተያያዙ የአሜሪካ መንግስት ሰራተኞችና የሰራተኛ ቤተሰቦች ቆጵሮስን ለቀው እንዲወጡ ፈቃድ ሰጥቷል። በሌላ በኩል የኢራን እስላማዊ አብዮታዊ ኃይል IRGC ለነዳጅና ለጋዝ ትራንስፖርት ወሳኝ የሆነውን የሆርሙዝ ወሽመጥ ስትሬት ኦፍ ሆርሙዝ በቁጥጥር ስር ማድረጉን ገልጾ በሰርጡ ለማለፍ የሚሞክሩ ማንኛውም መርከቦች በሚሳኤልና በድሮን የመመታት አደጋ ሊገጥማቸው እንደሚችል አስታውቋል። በፋርሲ ዜና ወኪል በኩል መግለጫ የሰጡት የIRGC የባህር ኃይል ባለስልጣኑ መሐመድ አክባር ዛዴ በአሁኑ ወቅት የሆርሙዝ ወሽመጥ ሙሉ በሙሉ በእስላማዊት ሪፐብሊክ ባህር ኃይል ቁጥጥር ስር ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት እንደተናገሩት የአሜሪካ ባህር ኃይል ወሳኝ በሆነው የባህር ሰላጤው የጭነት መርከቦች መስመር ላይ ለነዳጅ ጫኝ መርከቦች አጃቢ ለመስጠት ዝግጁ ነው ብለዋል። በሌላ ዜና ጉዳዩን የሚያውቁ 3 ምንጮች እንደገለጹት ከሆነ የኢራን ኩርድ ሚሊሻዎች በሀገሪቱ ምዕራባዊ ክፍል በሚገኙ የኢራን የደህንነት ኃይሎች ላይ ጥቃት መቼና እንዴት መሰንዘር እንዳለባቸው ባለፉት ቀናት ከአሜሪካ ጋር ተማክረዋል። በኢራን ኢራቅ ድንበር ላይ በኢራቅ ኩርዲስታን ግማሽ ራስ ገዝ ላይ የሚገኙት እነዚህ የኢራቅ ኩርድ ቡድኖች ጥምረት አሜሪካና እስራኤል የኢራን ኢላማዎችን በቦምብና በሚሳኤል እየደበደቡ ባሉበት በዚህ ወቅት የሀገሪቱን ወታደራዊ ኃይል ለማዳከም እንዲቻል እንዲህ ያለውን ጥቃት ለመሰንዘር ስልጠና ሲወስዱ ቆይተዋል። 2 ምንጮች እንደገለጹት ከሆነ የጥምረቱ ዓላማ የሀገሪቱ የበላይ መሪ አሊ ካሚኒና ሌሎች ከፍተኛ ባለስልጣናት ቅዳሜ ዕለት የተጀመረውን የአሜሪካና የእስራኤል ጥቃት ተከትሎ ከተገደሉ በኋላ እስላማዊውን ስርዓት የሚቃወሙ ኢራናውያን እንዲነሱ ምቹ ሁኔታ መፍጠር ነው። ስለ ሴንሲቲቭ ወታደራዊ እቅዶች በነጻነት ለመናገር ሲሉ ስማቸው እንዳይጠቀስ የፈለጉት እኒህ ምንጮች አክለውም ስለ ጥቃቱ አፈጻጸምና ሊከናወን ስለሚችልበት ጊዜ የመጨረሻ ውሳኔ እስካሁን አልተላለፈም ብለዋል። እነዚህ ቡድኖች ከአሜሪካ ወታደራዊ ድጋፍ እየጠበቁ ሲሆን በአርቢልና በባግዳድ የሚገኙ የኢራቅ መሪዎችም ባለፉት ቀናት ከትራምፕ አስተዳደር ጋር ግንኙነት ሲያደርጉ እንደነበር ምንጮች ጠቅሰዋል። 2 ምንጮች እንደገለጹት ከሆነ ኃይሎቹ የጦር መሳሪያ እንዲቀርብላቸው ከሲአይኤ እርዳታ ለማግኘት ከአሜሪካ ጋር ድርድር እያደረጉ ነው። ሲአይኤ ከቡድኖቹ ጋር ስላለው ተሳትፎ እና ስለታቀደው የየብስ ላይ ወታደራዊ እርምጃ ለመጀመሪያ ጊዜ የዘገበ ሲሆን አክሲዮስ ደግሞ በዚህ ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራቅ ኩርዲስታን ከፍተኛ መሪዎች ጋር በስልክ መነጋገራቸውን ገልጿል። ሲአይኤ በጉዳዩ ላይ አስተያየት ለመስጠት ፈቃደኛ አልሆነም። ዋይት ሃውስ ፔንታጎንም ለቀረበላቸው አስተያየት ጥያቄ ወዲያውኑ ምላሽ አልሰጡም። የኩርዲስታን ክልላዊ መንግስትም በተመሳሳይ ሁኔታ መልስ አልሰጠም። ቀደም ሲል ትዊተር ተብሎ ይጠራ የነበረው ኤክስ የተሰኘው የማህበራዊ ሚዲያ ገጽ በሰው ሰራሽ አስተውሎት የተሰሩ የጦር ምስሎችን እንደሚቆጣጠር የኩባንያው የምርት ክፍል ኃላፊ ኒኪታ ቢየር ገልጸዋል። ቢየር ባስተላለፉት ጽሑፍ በጦርነቱ ወቅት ሰዎች ከመሬት ላይ የተገኙ ትክክለኛ መረጃዎችን ማግኘት መቻላቸው ወሳኝ ነው። አሁን ባሉት የኤአይ ቴክኖሎጂዎች ሰዎችን ሊያሳስቱ የሚችሉ ኮንተንቶችን መፍጠር በጣም ቀላል ሆኗል ብለዋል። ምስሉ በኤአይ የተሰራ መሆኑን ሳይገልጹ በኤአይ የተሰሩ የጦርነት ቪዲዮዎችን የሚለጥፉ ኤክስ ተጠቃሚዎች ከክሬተር ሬቨኒው ሼሪንግ እንደሚታገዱ ቢየር ጽፈዋል። ክሬተር ሬቨኒው ሼሪንግ ብቁ የሆኑ ተጠቃሚዎች በኤክስ በኩል ገንዘብ እንዲያገኙ የሚያስችል ሲሆን ለዚህ ብቁ ለመሆን ተጠቃሚዎቹ ሰፊ ተደራሽነት ሊኖራቸው ይገባል። በከፍተኛ ፍጥነት እያደገ የመጣው የኤአይ ቴክኖሎጂ አነስተኛ የቴክኖሎጂ ልምድ ያላቸው ተራ ሰዎች እንኳን እውነተኛ የሚመስሉ ቪዲዮዎችንና ፎቶዎችን እንዲፈጥሩ እድል ሰጥቷል። የኢራን ጦርነት ከተጀመረ ወዲህ እንዲህ ያሉ ሐሰተኛ ይዘቶች በኤክስ ላይ በስፋት ተሰራጭተዋል።
ለአብነት ያህል በቴል አቪቭ ላይ ከፍተኛ የሚሳኤል ድብደባ ሲካሄድ የሚያሳይ አንድ ሐሰተኛ ቪዲዮ በስፋት የተጋራ ሲሆን በሚሊዮን የሚቆጠሩ ጊዜያትም ታይቷል። ትራምፕ እና ሩቢዮ አሜሪካ በኢራን ላይ ጦርነት ውስጥ ስለገቡበት ምክንያት ሲናገሩ እርስ በርሱ የሚጋጭ አስተያየት ሰጡ። ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት እንደተናገሩት የአሜሪካ ኃይሎች በእስራኤል የኢራን ጥቃት እንዲሳተፉ ያዘዙት ኢራን ቀድማ ልትመታ ነው ብለው በማመናቸው እንደሆነ መግለጻቸው ይታወሳል። ይህ አስተያየታቸው ደግሞ ጦርነቱ እንዴት እንደተጀመረ ቀደም ብሎ የውጭ ጉዳይ ሚኒስትራቸው ከሰጡት ማብራሪያ ጋር የሚቃረን ነው። የውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮ ሰኞ ዕለት ለጋዜጠኞች እንደተናገሩት ከሆነ አሜሪካ ጥቃቱን የከፈተችው ኢራን በእስራኤል የታቀደ ጥቃት ላይ የበቀል እርምጃ ትወስዳለች የሚል ስጋት በመኖሩ ነው። ሩቢዮ ሲናገሩ እስራኤል እርምጃ እንድትወስድ መረጃው ነበረን። ይህ በአሜሪካ ኃይሎች ላይ ጥቃት ሊቀሰቅስ እንደሚችል እናውቅ ነበር። እነሱ ጥቃቱን ከመሰንዘራቸው በፊት ቀድመን ካላጠቃናቸው ከፍተኛ ጉዳት እንደሚደርስብን ተረድተን ነበር ብለዋል። ትራምፕ አስተዳደራቸው የሚጣረስ መግለጫዎችን በመስጠቱና በደጋፊዎቹ እንዲሁም ከዲሞክራቶች የምርጫ ጦርነት ወይም ዋር ኦፍ ቾይስ ከፈቱ የሚል ትችት ሲሰነዘርባቸው እስራኤል አሜሪካን ወደ ግጭቱ እንድትገባ ገፋፍታቸዋለች የሚለው አስተያየት ውድቅ አድርገውታል። ትራምፕ ከጀርመን ቻንስለር ፍሬድሪች ሜርች ጋር በኦቫል ኦፊስ እየተወያዩ ሳለ ለጋዜጠኞቹ እንደተናገሩት እኔ የነሱን የእስራኤል ማለታቸው ነው እጅ አስገድጄ ሊሆን ይችላል። እኛ ከኒህ እብዶች ጋር ድርድር እያደረግን ነበር። በእኔ እይታ ቀድመው ሊያጠቁ ነበር። እኛ ካላደረግነው እነሱ ቀድመው ያጠቁ ነበር። በዚህ ጉዳይ ላይ ጠንካራ እምነት ነበረኝ። በርካቶች ታዋቂ ሰዎች በኢራን ጥቃት ላይ ያላቸውን ትችት አጠናክረዋል። የሩቢዮ አስተያየት የሚያሳየው የወሰነው የትራምፕ አስተዳደር ሳይሆን እስራኤል እንደሆነች ነው በማለት ሐሳባቸውን አንሸራሽረዋል። ወግ አጥባቂው ፖድካስተር ማት ዋልስ ስለ ሩቢዮ በኤክስ ገጹ ላይ ለ4 ሚሊዮን ተከታዮቹ ሲጽፍ ስለዚህ እስራኤል ስላስገደደችን ከኢራን ጋር ጦርነት ውስጥ እንደገባን በግልጽ እየነገረን ነው። ይህ እሱ ሊናገረው የሚችለው እጅግ የከፋ ነገር ነው ብለዋል። ሜጊን ኬሊ የተባለች ወግ አጥባቂ ፖድካስተር ትራምፕ ኢራንን ለመምታት የወሰዱት ውሳኔ ጥርጣሬ እንደፈጠረባት ለተመልካቾቿ ተናግራለች። ኬሊ ከሩቢዮ አስተያየት በፊት ባሰራጨችው ንግግር የመንግስታችን ስራ ለኢራን ወይንም ለእስራኤል ማሰብ አይደለም፣ የእኛን ጥቅም መጠበቅ ነው። ይህ ደግሞ በግልጽ የእስራኤል ጦርነት ሆኖ ይሰማኛል በማለት ሐሳቧን አስቀምጣለች። ክቡራትና ክቡራን የሚዲያችን ተከታታዮች እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም ደግሞ ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ ታስቀምጡልን ዘንድ እያሳሰብናችሁ በቀጣይ ተመሳሳይ ዜና እስከምንገናኝ ድረስ መልካም ቆይታ